ያበጠው ፈነዳ፣ የውሃ ማዕበል ሊለቀቅ ነው ተባለ። የኢራን ጦር አራስ ነብር ሆነ። አስደንጋጭ የሳተላይት መረጃ ወጣ። 10 የአሜሪካን ኑክሌር ቦምበሮች ኢራን አጠገብ ማድፈጣቸው ከመሸ ይፋ ሆኖ አያቶላ ሀገረ ኢራን የገሃነም በር ይከፈት ክተት አውጃለች። ምንድነው የሚለው በዜናችን ተካቷል። ይህ በእንዲህ ሳለ አሜሪካ በፍጥነት ከህንድና ፓኪስታን አዋሳኝ ከተሞች ለቃችሁ ውጡ ስትል አስደንጋጭ መግለጫ አውጥታለች። የዩክሬን ጦር ከባድ አደጋ ላይ ነው። የሩሲያ ጦር ከፍተኛ ፍጥነት እየገሰገሰ ነው። የተሰማው ደግሞ ከአሜሪካ ነጩ ቤተ መንግስት ነው። ሰላማችሁ ይብዛ ውድ የአራዳ ዴይሊ ቤተሰቦች፣ አብራችሁን ቆዩ። ወደ ዜናዎቹ አመራን። ዛሬ የኢራንን ጦር አራስ ነብር ያደረገ የሳተላይት መረጃ ይፋ ሆኗል። ከኢራን ጋር የሚደረገው የኑክሌር ውይይት ወዳልሆነ አቅጣጫ እያመራ መሆኑ ሲሰማ አሜሪካ ተጨማሪ ኑክሌር ቦምበሮችን ወደ ኢራን አቅራቢያ ማሰማራቷን አንድ የሳተላይት ምስል ይፋ ሆኗል።